ሰላም ሰላም ቤተሰብ እንዴት ናችሁ? እኔ አፋር ኤግል እባላለሁ። ዛሬ በዋናነት የመጣሁትና በዚህ ቪዲዮ ሊመጣ የቻልኩት እኔ ራሴ ዩቲዩብ ለመጀመር በጣም ብዙ አመታቶችን ሲለፋ ያልተረዳሁትን እና አሁን ላይ ግን የተረዳኋቸውን የራሴን ከተሞክሮ የተረዳሁትን ነገሮችን ላካፍላችሁ ነው የመጣሁት። ስለዚህ በዋናነት ዛሬ ላይ የምናየው እንዴት አንድ ሰው ዩቲዩብ ጀምሮ በዩቲዩብ ገንዘብ መስራት ለመጀመር ምን ያስፈልገዋል የሚሉትን ሶስት ነገሮችን ነው ማስረዳችሁ። ስለዚህ ይሄን ቪዲዮ እስከ መጨረሻ እንድታዩና ዩቲዩብን ሰብስክራይብ፣ ላይክ እንድታደርጉልኝ በትህትና እጠይቃለሁ። ስለዚህ አንድ ሰው ዩቲዩብ ለመጀመር ምን ያስፈልገዋል? አንዳንድ ጊዜ ብዙ የምንለው ነገር አለ። ስለዚህ ያንን ትተን በዋናነት ምንድነው የሚያስፈልገው የሚለውን ሶስት ነገሮችን እዚህ ጋር ለእናንተ አስረዳችኋለሁ። ስለዚህ አሁን ይሄን ቪዲዮ የምታይ ሰው ምናልባት ዩቲዩብ ጀምረህ ያልተሳካልህ በዩቲዩብ ገንዘብ መስራት የመጀመር እንትን ላይ ያልደረስክ ልትሆን ትችላለህ። ወይም ደግሞ ምንም የዩቲዩብ የመጀመር ሀሳቡ ላይኖርህ ይችላል። ወይም ደግሞ ሀሳቡ እያለህ ግን ምን ማድረግ እንዳለብህ ያልገባህና ያላወቅ ሰው ልትሆን ትችላለህ። ስለዚህ ይሄን ቪዲዮ እስከ መጨረሻ እንድትከታተል እመክርሃለሁ ማለት ነው። የመጀመሪያውና በዋናነት የሚያስፈልገን በዩቲዩብ ገንዘብ መስራት ወይም ደግሞ ዩቲዩብ ለመጀመር ካሰብን የመጀመሪያው ነገር ሀሳብ ነው። ሀሳብ ማለት የመጀመር ፍላጎት ሊኖር ይገባል። በዋናነት አንድ ነገር የሚጀምረው ከሀሳብ ከፍላጎት ነውና አንተ ዩቲዩበር ለመሆን ከፈለግ በጣም ትልቅ ሀሳብ ሊኖር ይገባልና ዩቲዩብ ቪዲዮዎችን መከታተል፣ ዩቲዩብ ለመሆን ምን እንደሚያስፈልግህ በደንብ ቪዲዮዎችን ማየት ምናምን ያስፈልጋል ማለት ነው። ሀሳብ በዋናነት በጣም አስፈላጊ ነው። የመጀመሪያው የምነግራችሁ ነገር። ሁለተኛው ነገር ኮንቴንት ነው። ሌላ ምንም አያስፈልግም። ሁለተኛው ነገር ኮንቴንት ነው። ኮንቴንት ማለት ምንድነው? አንተ ዩቲዩብ ለመጀመር ካሰብክ ምንድነው ዩቲዩብ ላይ ልታስተምርና ልትናገር የምትችለው የሚለውን ማሰብ ነው። ስለዚህ በቀላሉ የምታውቀውን ነገር ሼር የምታረግ ከሆነ ዩቲዩበር ሆንክ ማለት ነው። ብዙ የምናውቃቸው ነገሮች አሉ በውስጣችን። ስለዚህ አንድ ሰው ለምሳሌ ከዩቲዩብ ላይ ቪዲዮ ወደ ጋላሪ ለማውረድ ምን አይነት ዘዴ መጠቀም እንዳለበት ሊያውቅ ይችላል። ስለዚህ ያንን ሪከርድ አድርጎ ዩቲዩብ ላይ ቢጭ ነው። ይሄን የማያውቁ ብዙ ሰዎች ስለሚኖሩ ዩቲዩቡ ላይክ ሊያገኝ ይችላል፣ ሰብስክራይብ ሊያገኝ ይችላል። እና ይሄ አንድ እንትን ነው። የምናውቀውን ነገር ዩቲዩብ ላይ ማስተማር ማለት ነው። ስለዚህ ይሄ አሪፍ ኮንቴንት ነው። በዚሁ የምነግራችሁ ነገር ዩቲዩብ ላይ ኮንቴንት ክሬተር ለመሆን ምን አይነት ኮንቴንቶችን ሊሆነን ይችላል ብላችሁ ካሰባችሁ ኮሜንት አድርጉልኝ፣ እሰራላችኋለሁ ቪዲዮ ማለት ነው። ሶስተኛውና ዋናው ነገር መጀመር ነው። ይህ ስላችሁ አንድ ሰው ዩቲዩበር መሆን ከፈለገ እስካልጀመረ ድረስ መሆን አይችልም። ያ ማለት ምንድነው? ካሜራ ብዙ ዩቲዩበሮችን ስታይ በስቱዲዮ በካሜራ በአይፎን በምናምን ነው እንትንም፣ ግን መነሻቸው የት ነው ብላችሁ ቼክ አረጋችሁ እንደዚሁ እንደኔና እንደናንተ ከምንም የተነሱት። ስለዚህ ዛሬ እዛ ደረጃ የደረሱት ማለት ነው። ስለዚህ ልላችሁ የፈለኩት ባላችሁ ነገር ጀምሩ። ቦታ አያሳስባችሁ፣ ካሜራ አያሳስባችሁ፣ ጥራት ላይኖረው ይችላል፣ አሪፍ ቦታ ላይኖራችሁ ይችላል። ስለዚህ ያ ሁሉ ሳያሳስባችሁ ዩቲዩብ ጀምሩ ነው የምላችሁ እኔ በዋናነት። ስለዚህ እኔ እስከዛሬ ዩቲዩበር የመሆን ብዙ ነገር ሞክሬያለሁ። ብዙ ነገር ግን ያልተረዳሁት እነዚህን ሶስት ነገሮችን ነው። የማየው ትላልቅ ስቱዲዮ ያላቸውን ሰዎች ነው የማየው፣ በአይፎን የሚቀርጹትን ነው የማየው፣ በካሜራ የሚቀርጹትን ነው። ስለዚህ እንደነሱ ለመሆን አልችልም የሚል እንትን ነበረኝ። ስለዚህ ሲጀምሩት ነው ዋናው ነገር እና ባላችሁ ስልክ ቀርጻችሁ ጀምሩ። የምታውቁትን ነገር አስተምሩ። መጀመሪያ ፍላጎት ይኖራችሁ። እነዚህን ሶስት ነገሮች አንድ ላይ አጣምራችሁ በደንብ እንድካላችሁ ዩቲዩበር የማትሆኑበት ምንም ምክንያት የለም። ቪዲዮ ከተመቻችሁ ሰብስክራይብ ሳታደርጉልኝ ሳታበረታቱኝ እንዳታልፉላችኋለሁ።